እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ እስኪ እንዴት ዋላችሁ ልበላችሁ ብዬ ነው የመጣሁት። ያው እየሄደም አይደለም ብቻ ብዙም እየወጣ አይደለም። እኔ ግን ከሰው ሁሉ ጋር ያገናኘኛል ብዬ ነበረ። ዩቲዩብ እንግዲህ ቀስ እያለ እንደሚንቀሳቀስ አልጠራጠርም። ድምፄ ደግሞ አይሰማም መሰለኝ። እኔ በራሴ ስሰማው ይቅርታ ድምፄ ከጮኸ ግን እንትን መግዛት ያስፈልጋል ግዴታ። ይሄ ምንድነው ስሙ? ማይክሮፎን መግዛት ያስፈልጋል። እንደዚህ ትንሿን ነገር አታስቀኝ። ከዛ እዛ ጋር ልጄ እያሳቀኝ ነው። ትገባለህ እዚህ ውስጥ እኮ እያሳቀ አታስቀኝ። ላውራበት ከተመልካቾቼ ጋር እና እንትን ያስፈልገኛል መቅረጫ፣ ቆንጆ ምንድነው ድምፅ እንትን ማጓያ ያስፈልጋል። እሱን ገዝቼ ወደፊት እንትን እላለሁ፣ እንዲሰማችሁ አደርጋለሁኝ። ባያላችሁ በሰላም ሁኑ። እንደገና ብቅ ብዬ ዛሬ ያው ገና ከውጭ ገባ ማለቴ ነው። ይሄ እንትኔ መታጠብ ይፈልጋል መሰለኝ። ድሬሲንግ ጋውኔ መታጠብ ይፈልጋል። ይታጠባል፣ እሱ ችግር የለውም። እንዴት ናችሁ? ወጣ ብዬ መጣሁኝ ዛሬ። እንግዲህ እንደዚህ ውጭ ሀገር ስትኖሩ ወጣ ወዳለበት ቦታ፣ አንዳንድ ጊዜ ወጣ ያለበት ቦታ ስለሆነ እኔ ያለሁት ወደ ገጠርም አይባልም ግን በእኛ አባባል ወጣ ያለ ገጠር ነው የምንለው። እንደዛ ስለሆነ ያለሁት ከተማ ደረስ ብዬ ነው ዛሬ የመጣሁት። እና ከተማ ስትሄዱ በጣም እንትን አለ፣ ልዩነት አለው ከዚህ ካለንበትና አለባበሱ፣ የሰው ምናምን ሁሉ ነገር ትንሽ ለየት ይላል። ግን ከተማው አሁን እንደ ድሮ አይደለም፣ ቀዝቀዝ እያለ ነው። ድሮ ብዙ በቃ እንትን ግርግር፣ ሰውም ብዙ ምናምን ይታያል። አሁን ግን እችን 2 ዓመት ሁሉ ነገር በቃ በዓለም ዙሪያ ተቀይሯል ሁሉ ነገር ማለት ነው። እና ቀዝቀዝ የማለት ነገር ይታይበታል። በዚህ አጋጣሚ ግን ቪዲዮን ላይክ ሰብስክራይብ ማድረግ እንዳትረሱ ወዶቼ። ላይክ ሰብስክራይብ አድርጉ በእናታችሁ። በያላችሁበት በደንብ በግልጽ እመጣለሁ፣ ሰፋ ብዬ እመጣለሁ። እና እችን ዋናው ቁም ነገር እሱ ላይ እንዳትረሱ፣ አሳድጉን በዚሁ አጋጣሚ ለማለት ነው። ቆንጆ አርስት ነው። ወጣ ብዬ እንዳልኳችሁ ዘና ዘና ብዬ መጥቻለሁ። ሁላችሁም በያላችሁበት ሰላሜ ድረስ ላይፍ ገብቼ ነበረ። ግን ስገባ ያየሁት ሌላ ዜጋ ስለሆነ ብዙም አልቆየሁም። የእኛ ሰዎች የት እንደሄዳችሁ አላውቁም። ሰብስክራይብ ካረጋችሁን፣ ኖቲፊኬሽን ከጫናችሁ ላይፍ ስገባም ታያላችሁ። እና ዛሬ እንዳልኳችሁ ወጥቼ ገባሁኝ። ግን እዚህ ሀገር የእኛን ዜጋ አታዩም በብዛት የለምና ድንገት የእኛን ነገር የሚናገር ሰው ሳይ ትደነግጣላችሁ በጣም። ከዛ አንዱ ጎኔ ቁጭ ብዬ ቡና የጠጣው ነበር። ማርያምን ብሎ ብድግ ብሎ ሲሄድ ወይኔ አልኩኝ። በቃ እንዴ ምንድን ነው የሰማሁት ምናምን እስክል ድረስ የለም በብዛት አልፎ አልፎ። አሁን እንደውም 1-2 ምናምን ማየት የሚያናግሩም ሰዎች ያጋጥሟቸው ይችላሉ። ደስ ይላል እንደዚሁ በራሳችሁ በምታውቀው ቋንቋ ስታወሩ ስትግባቡ ደስ ይላል። እንደኔ አስተሳሰብ ማለት ነው። በምንም ነገር ሳንከፋፈል እና ወጣ ብዬ ተዝናና ሆኖ በገንዘብ ያው ብዙ አላወጣሁም። ሁሉ ነገር ተወዷል። ልብሶች ምናምኖችም ዋጋቸው ደህና ነው፣ ደስ ይላል። ግን ሱቅ መሄድ ደስ ይላል። አሁን ወጣ ብሎ እንደዚህ ገበያ አይቶ ባገዙ እንኳን እንደዚህ አየት አድርጋችሁ ከፈለጋችሁ ትገዛላችሁ። ባገዙም በአይን ከአይን በማየት ለየት ያለ ቦታ ቀየር ስታረጉ በጣም ነው ደስ አይምሯችሁ ራሱ የሆነ በቃ አደስ የሚል ነገር አለውና እንደዚህ ወጣ ያለ ቦታ የምትኖሩ ሰዎች በእርግጥ ያው ውጭ ሀገር ኖሮ ትንሽ አሁን በጣም እየጨመረ ነው። ሁሉ ነገር በጣም ተወዷል። እንኳን ልብስ በአሁኑ ሰዓት ምግብ ራሱ እየተወደደ ነው። ሀገር ቤት ብቻ ሳይሆን እዚህም ሁሉም ሰማይ በቃ አንድ ቦታ ሄዳችሁ ስትመጡ በእነዚህ ከ30 እና ከ40 50 ፓውንድ ሳታውጡ አትመጡ። እንደዛ ነው በቃ ለትንሽ ነገር የምታወጡት ማለት ነው። ውጪ ከበላችሁማ እንደው ዝም ብሎ በቃ ዛሬ እኔና ልጄ እንደውም የሆነ ቦታ ሄደን እንዲሁ ስለራበን የሆነች ነገር አዘዝንና ቀመስ አረግን፣ በላን፣ ለስላሳ ጠጣ ምናምን። ወደ ስንት ነው 20 ምናምን ፓውንድ በላይ ነው ያወጣሁት እኔ ማለት ነው። እና ኑሮ እዚህም ትንሽ ውድ ነው። ከምታሰሩትና የምታስገቡት ገቢና የምታወጡት ወጪ ካልተጠነቀቃችሁ በጣም ከባድ ነው። እንደዛ ነው። አገር ቤት ብቻም ሳይሆን ጤፍም ብቻ ሳይሆን ሁሉም ነገር እዚህ ጨምሯል ማለት ነው። እና ወጣን፣ በላው ትንሽ አንዳንድ ነገር ማሟላት ያለብኝን ነገር የጎደለኝን ቦታ ጎራ አልኩኝ። መንገዱ ከኔ ካለሁበት ርቀቱ ቢያንስ የ2 ሰዓት
መኪና ተነድቶ የሚኬድበት ቦታ ማለት በሉት እንደው በጣም ከአዲስ አበባ ወጣ እንዳለ ቦታ ብሉትና እንደዛ ብነድቼ ወጣሁኝ። መኪናውም ነዳጁም ያው ይሻላል። በባቡር ስትሄዱ ዋጋው የባቡር ዋጋ ይጨምራል። በአውቶቢስ ደግሞ ስትሄዱ መንገዱ በጣም ሰዓቱ ይረዝማል እና በፈለጋችሁት ጊዜ መንዳት ጥሩ ነው ከተቻለ ማለት ነው። መኪና ሲኖራችሁ ወጣ ያላችሁበት ቦታ ስትሆኑ ቢኖራችሁ ይመረጣል። መኪና ቢኖራችሁ አውቶቢስ ባቡር ተራ ራሱን ለመሄድ ለእኔ ከዚህ ነድቼ ቢያንስ የ30 ደቂቃ መንገድ ነድቼ ነው ወደ ባቡር ተራ የሚሄደው ማለት ነው። እዛ ሄጄ ጠብቄ ምናምን ከዛ ስመጣም ደግሞ ከዛ ከሚያወርደኝ ወደዚህ ወደ ቤቴ ለመምጣት ቢያንስ 30 ደቂቃ ይፈጃል ማለት ነው። እናም ግዴታ መንዳት ያስፈልጋል። ግን አለ ትራንስፖርትም አለ። ያው መጠበቅ አለ። አንዳንድ ጊዜ ይዘጋያሉ፣ በሰዓቱም ላይ ይመጡላችሁ ይችላሉ። እና ዋጋውም እዚህ ይወደዳል። ለትራንስፖርቱም ወጣ ወዳለ ቦታ ስትኖሩ አውቶቢሶች ራሱ ዋጋቸው ይጨምራል። ለበርግጥ ለአዛውንቶች ምናምን ርካሽ ነው። ግን እኔ ከ60 ዓመት ካላለፈው ደግሞ 60 እንዳትሉ አሉነኝም እናንተ ከ60 ዓመት ላለፈው ሰው ዋጋው ቆንጆ ነው። ከ64 ምናምን ጡረታ ለወጡት ምናምን ጥሩ ነው ዋጋው። እና ውሃ አልጠጣ መሰለኝ ድም ብሎ ድምፅ ሲያወሩ ሰው ግን አንዳንድ ጊዜ በዚህ ስናወራ ነው መሰለኝ ድምፃችን የሚለው እንጂ ኖርማሊ ከሰው ጋር ስናወራ እኮ ፍሪ ሆነን ስለምናወራ ይሁን እንትን አይልም ምናምን አይልም። አሁን እዛው እኔ ውሃ ጠጥቻለሁ፣ ግን አሁንም ልጠጣ መሰለኝ። አንዳንድ ጊዜ እንደው ለታዋቂ ሰው ያደርገናል። እናቴ ድምፃችን በዚህ ቀጥ ብሎ ስለሆነ የምናወራው እንትን ይላል። ግን እንደዚህ ማውራት እናንተ ደግሞ እንዳዘጉና ያው ትራንስፖርቱ ምኑም እንዳልኳችሁ ወጣ ስትሉ ኑሮ ደረጃ እንትን ይላል። ከተማ ስትኖሩ ውጤት እንትን አለው ጥሩ ነው መሰለኝ። ዋጋው ይቀንሳል መሰለኝ ብዬ ይገምታለሁ። እስኪ ከተማ የምትኖሩ ሰዎች ቪዲዮ ስሩና ንገሩን። እንዴት ነው? ቆንጆ ነው ወይ? አሉ ከተማ የሚኖሩ ሰዎች አሉ፣ ፀጉር አፌ ውስጥ እነሱ ሲያስጠላ፣ እንደ ፀጉር የሚያስጠላ ነገር እኮ የለም። እነሱ ሲያወሩ ምናምን እሰማለሁኝ። ከተማ ከሆነ ያው በእግርም መኪና ምንም አያስፈልጋችሁም። ግን መኪና ካለ መኪናችሁ ወጪ ያለው ብዙ። ግን ያው ሁሉንም አማሮ አይሆንም። ግን ያው ማድረግ የምንችለውን ለምንችለውም ነገር እግዚአብሔርን እያመሰገንን መኖር አለብን ለማለት ነው። ዛሬ ላስነጥሰኝ ትንሽ ነው የቀረኝ እና እያማረርኩ አይደለም፣ እንዲሁ አንዳንድ ሀሳብ እየሰጠኋችሁ እንድታውቁት ያህል በማለቴ ነው እንጂ እንደማማረር አይደለም ማለት ነው ውዶቼ። ዛሬ እንግዲህ ፀጉሬን ምናምን ቀለምም ገዝቻለሁ። እናንተ እዚህ ጋር ትንሽ ሽበት ምናምን እነሱን ቀለሞች ቀባባና እንደዛ አስቤያለሁኝ። ፕሮግራሜ እንደዛ ነው። ትንሽ መልክ ቀየር የማድረግ ነገር ያስፈልጋል። ገና አሁን ደግሞ ያው ስትገባ አላችሁ፣ ከዛ ገብታችሁ ደግሞ እራት ምናምን መስራት አለ። አሁን ገና እራት ሰራለሁ። እንዲሁ ስለኔ ትንሽ በጥቂቱ ስላለሁበት ስለ አንድ ሰው ዩቲዩበርስ ስለዛ ሰው ማንነት ስታውቁ የዛን ሰው ነገር ማየት ደስ ይላችኋል እንጂ ትንሽ ካላወቃችሁት ያስጠላችኋል። ምንድነው ማናት ምናምን ትላላችሁ። እንግዲህ ቲክቶክ ነበረ ትንሽ አስተዋውቁ ነበረ፣ ታሪካችንን አምጥተን እዚህ ላይ አውርተን ነበር ትንሽ። እሱ ደግሞ እሱ ላይ ነው በብዛት የኛ ሰዎች ያላችሁት። ግን ዩቲዩብ ላይም ብቅ እያላችሁ ብታበረታቱም ብትመጡን ጥሩ ነበረ። እዛ ብቻ ቀራችሁ ለማለት ነው። እና በዚህ አጋጣሚ ደግሞ ሰብስክራይብ አድርጉ ሁላችሁም። ሰላም ብያለሁ። እንግዲህ ሀገር ቤትም ያላችሁ አረብም ሀገር አውሮፓም አሜሪካም ያላችሁ ሁላችሁንም ሰላም ሳልል አላለፍኩም። ልሂድና ወደ እንቅስቃሴ ልንቀሳቀስ፣ አለበለዛ ከዚህ ጋር ቁጭ ብዬ ከዚህ ቴሌፎን ጋር ብዙ ባወራ ምንም ችግር የለብኝም። እኔ አንዳንድ ጊዜ አሁን እንደው እድሜያችን እየጨመረ ሲሄድ ከወፎች ከምናምን ከዛፉም ጋር ሁሉ ማውራት ጀምሬያለሁኝ። ስለዚህ ከዛፉ ጋር ከማወራ ከእናንተ ጋር ባወራ ብዬ ነው አንዱ ይሄንን ቻናል የከፈትኩት። ለዛ ነው። ስለዚህ ውዶቼ ከዛፍ ጋር የምታወሩ ሰዎች ካላችሁ ዲያስፖራዎች አጠፉ ካላችሁ ዩቲዩብ ከፍታችሁ አውሩ ትችላላችሁ። ከዛፍ ከሳር ጋር የምታወሩ ዲያስፖራዎች እንደምንኖሩ ምንም ጥርጥር የለውም። ከወፍ ጋር የምታወሩም ትኖራላችሁ። አሁን እንደውም እድሜ ለቲክቶክ
ቲክቶክ ላይ እየገባን እያወራን ነው። እግዚአብሔር ይመስገን። ያው እንደ ሀገር ቤት እንዴት ናችሁ ምናምን ብላችሁ ከጎረቤት ጋርም ከምናምን ጋር እንትን አትሉም። ያው እዚህ ሁሉም ራሱን ዘጋይ ማለት ነገር አለ ትንሽ። ሁሉም የራሱን ላይፍ ነው የሚኖረው እና እንግዲህ እንደዛ ከጀመራችሁ ኑ ገባ ገባ በሉ አውሩ። አንዳንድ ጊዜ ላይፍም ስንገባ ጥያቄ ትጠይቃን እናወራለን፣ ዲስከስ እናደርጋለን። ቲክቶክ ላይ የምታቆኝም እዚህ ጋር መታችሁ ሰብስክራይብ አድርጎኝ እገባለሁ፣ ላይፍ እናወራለን ወዶቼ። እሺ እና ሰላም ለእናንተ ይሁን በያላችሁበት። ልሂድ ላይፍ ላይ ስገባ ብዙ እናወራለን። የምትከታተሉኝ ለምታዩኝ እና ባትሪው ማለቀ የምትከታተሉኝ በጣም አመሰግናለሁ። ጥቂቶች የምትሆኑ ሰብስክራይብን በዚህ ጋር የምታልፉ ሰብስክራይብ ላይክ አድርጉ። በጣም በጣም አሪፍ ሰው ነኝ እኔ። በጣም ነው ማስደመማችሁ። እሺ ቻው።